የብልጽግና ፓርቲ ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድን ጨምሮ የፓርቲውና የመንግስት ከፍተኛ አመራሮች ወደ ጦር ግንባር ዘምተው ህዝብን እንዲመሩ ፓርቲው ትናንት ወስኗል። ውሳኔውን ተከትሎ የጦር ኃይል አዛዥ ጠቅላይ ሚኒስትር አብይ አህመድ ጊዜው አገርን በመስዋዕትነት መምራት በሚያስፈልግበት በአሁኑ ጊዜ ከዛሬ ጀምሮ መከላከያን በግንባር ለመምራት ወደ ትግል ሜዳ እዘምታለሁ ሲሉ ዛሬ ወደ ግንባር አምርተዋል። የአዲስ አበባው ወኪላችን ሰለሞን ሙጬ ዘገባ ልኮልናል። የገዢው ብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ትናንት ተወያይቶ ባስቀመጠው ውሳኔ መሰረት የፌዴራል ከፍተኛ አመራሮችን ጨምሮ ሁሉም ኢትዮጵያዊ ሀገርን ለማዳን እንዲረባረብ ተጠይቋል። የሥራ አስፈጻሚ አባላቱ ከውይይቱ በኋላ በሰጡት መግለጫ ኢትዮጵያን አሁን የገጠማት የሽብር እንቅስቃሴ ከዚህ በፊት ከገጠሟት ጥፋቶች የተለየና ሀያላን ሀገራት በአሸባሪነት ከተፈረጀው ህወሓት ጋር ሆነው የተቻላቸውን ሁሉ ሰፊና የተሳሰረ ድጋፍ እያደረጉ ያሉበት ነው ብለዋል። የፓርቲውን ውሳኔ ተከትሎ የፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አድራ አለብን በሚል ርዕስ ባወጡት መግለጫ ከዛሬ ጀምሮ መከላከያውን በግንባር ለመምራት ወደ ትግል ሜዳ እዘምታለሁ ብለዋል። ይህንን ጉዳይ አስመልክቶ ማብራሪያ የጠየቅናቸው የዲሞክራሲ ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ቅኝ ግዛት መልኩን ቀይሮ በመምጣቱ ያንን መጋፈጥ አለብን የሚል አቋም ይዘናል ብለዋል። ይሄ የተከፈተው ኢትዮጵያን የመበተን የማፈራረስ ውስጥና የውጭ ጠላቶች እንቅስቃሴ በአጠቃላይ በጥቁር ህዝቦች ላይ የመጣ የእጅ አዙር የቅኝ ግዛት እንቅስቃሴ ነው። ኢትዮጵያ ቀና ብላ እንድትንቀሳቀስ እንድትሄድ የተደረገ ፖለቲካዊ ኢኮኖሚያዊ ችግሮቿን በራሷ የምትፈታ ጠንካራ ሀገር ለመመስረት ጥረት በሚደረግበት ወቅት የውስጥና የውጭ ጠላቶች ተባብረው ኢትዮጵያ የምትባል ሀገር መኖር የለባትም መበተን አለባት የሚል እንቅስቃሴ መጀመራቸው ይታወሳል። ይሄ ለመላው ጥቁር ህዝቦች ትልቅ መልእክት ነው ያለው። ከረጅም ዓመታት በኋላ መልኩን ቀይሮ እየመጣ ያለ የቅኝ ግዛት አካሄድ ስለሆነ መላው ኢትዮጵያውያን፣ መላው አፍሪካውያንና የዓለም ጥቁር ህዝቦች በዚህ መልኩ እየመጣ ያለውን የኒዮ ኮሎኒያሊዝም አካሄድ መጋፈጥ ይጠበቅብናል የሚል እይታ ነው ያለን። ጠቅላይ ሚኒስትር አብይ አህመድ አሁን ኢትዮጵያን ለመታደግ የመጨረሻው ፍልሚያ የምናደርግበት ጊዜ ላይ ነን ብለዋል። ትግሉ የሁሉም ኢትዮጵያዊ ነው ያሉት ጠቅላይ ሚኒስትር አብይ ያለ ጥርጥር እናሸንፋለን ብለዋል። ለኢትዮጵያውያንም ለሀገራችሁ ስትሉ ዛሬውኑ ተነሱ፣ ግንባር ላይ እንገናኝ የሚል መልእክትም አስተላልፈዋል። ለዶክተር ቢቂላ ሁሪሳ ይህ የጠቅላይ ሚኒስትር አብይ አህመድ ወደ ግንባር መዝመት ኢትዮጵያ የገጠማትን ችግር ምን ያህል ይፈታው ይሆን ብለንም ጠይቀናቸው ነበር። ሁሉም ኢትዮጵያውያን በተለይ በአሸባሪው ህወሓትና በተላላኪዎቹ አማካኝነት እየመጣ ያለውን ሀገር የማፍረስ ተግባር ለመቀልበስና ለውጭና ለውስጥ ጠላቶቻችን መልእክት ለማስተላለፍ እንዲቻል ሁሉም መዝመት አለበት የሚለውን መልእክት ለማስተጋባት ነው ክቡር ጠቅላይ ሚኒስትር በትናንትናው ዕለት እኔም ወደ ግንባር እዘምታለሁ እዛ እንገናኝ የሚል መልእክት ያሳለፉት። መልእክቱ ለሁሉም ኢትዮጵያውያን ይሄን ሁኔታ ለመቀልበስ የሚያስችል የአንድነት ስሜት ችግሩን በአጭር ጊዜ ለመቀልበስ ትልቅ ወኔ መነሳሳት የሚፈጥር ብለን እናምናለን። ጠቅላይ ሚኒስትር አብይ አህመድ ጊዜው ሀገርን በመስዋዕትነት መምራት የሚያስፈልግበት ነው በማለት ጥሪ ማስተላለፋቸው ከተሰማ ጀምሮ የተለያዩ ታዋቂ ሰዎች ወደ ግንባር ለመዝመት መወሰናቸውን እየገለጹ ነው። በሰሜን ኢትዮጵያ የተጀመረው ጦርነት አንደኛ ዓመቱ ያለፈው ጥቅምት አልፏል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግንባር ሄደው ጦሩን ለመምራት መወሰናቸውን ከፍተኛ ህዝባዊ ንቅናቄ እንደሚፈጥር አንድ ምሁር ተናግረዋል። አለምነው መኮንን ከባህር ዳር ዘገባ ልኮልናል። ትናንት ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ህዝብ ባስተላለፉት መልእክት ከዛሬ ጀምሮ ወደ ግንባር በመሄድ ጦርነቱን በበላይነት ይመሩታል። ጠቅላይ ሚኒስትሩ ኢትዮጵያን ከተደቀነባት የመከፋፈል አደጋ ለመከላከልና ጦርነቱን ለመቀልበስ ወደ ግንባር ዘምቶ መምራት አስፈላጊ ሆኖ በመገኘቱ ሌሎች የመንግስት ከፍተኛ አመራሮችና ጠቅላይ ሚኒስትሩ ወደ ግንባር መዝመታቸው ጊዜ የሚሰጠው ጉዳይ እንዳልሆነ አረጋግጠዋል። በባህር ዳር ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህር አቶ ቻላቸው ታረቀኝ ጠቅላይ ሚኒስትሩ ይህን መወሰናቸው በጦሩና በደጀኑ ህዝብ ከፍተኛ ተነሳሽነትን ይፈጥራል ብለዋል። እሳቸው በአመራርነት ግንባር ቀደም መሆናቸው በመሰረቱ እንግዲህ የኢትዮጵያ ህዝብ እሳቸውን ተከትሎ ሀገሩን ለማዳን በቁርጠኝነት መነሳት አለበት። እሳቸው ቤተመንግስት ወጥቶ ሀገር ለማዳን ሲመሩ ሌላው ከኋላ ቁጭ ብሎ የሚያይበት ነገር አይኖርም እና ምናልባትም በእኔ ግምት ከፍተኛ የሆነ በጦርም ሆነ ከኋላ ባለው ህዝብ ደጀን እና
ንቅናቄን ይፈጥራል የሚል ግምት አለኝ። የደብረ ማርቆስ ነዋሪው አቶ ጋሻዬ ጌታሁንም ውሳኔው የህዝብን ተነሳሽነት የሚፈጥር ታላቅ ውሳኔ እንደሆነ ገልጸዋል። ሰራዊቱ ሚሊሻው ፋኖ በልበ ሙሉነት ለሀገሩ መስዋዕት ሆኖ ኢትዮጵያን ለማዳን እንዲነሳ ይበለጥ ያደርገዋል። ሌላውንም ሰው የጉዳዩን አሳሳቢነትም እንዲረዳ በጀግነት በልበ ሙሉነትም እንዲዋጋ ያስችላልና እኔ በግሌ በጣም ጥሩ ነው ውሳኔ ነው የሚል ሀሳብ አለኝ። ጦርነት ደግሞ አለ ድጋፍ የሚፈጸም አይደለም። ሀብት ያስፈልገዋል። የደጀኑ ህዝብ ድጋፍ በማድረግ ሞራል በመስጠት ሀብት በማሰባሰብ ጦርነቱን በድል አድራጊነት እንዲወጣ ያስችላል። ወደ ጦርነቱ የማይገባው ሰው በበቂ ሁኔታ ሀብትና ማሰባሰብ ደጀነቱን እንዲያሳይ ነው የሚጠበቀው። ጠቅላይ ሚኒስትሩ በቅርበት ለጦሩ አመራር መስጠታቸው ውሳኔዎችንም ያለ መዘግየት እንዲወስኑ እንደሚያግዝ የፖለቲካና ዓለም አቀፍ ግንኙነት መምሩ አቶ ቻላቸው ተናግረዋል። የሀገሪቱ መሪ የሆነ ሰው ሲዘም ችግሩ በጣም ጥልቀት ያለው ነው። ክትትል ሊጠይቅ ነው። በየቀጠናው ያሉ ክፍተቶችን በቅርበት በመከታተል እርምጃ መውሰድ ያስፈልጋል። ውሳኔዎችን ደግሞ እዛው ላይ መወሰን ያስፈልጋል ማለት ነው። ለምሳሌ አንዳንድ ውሳኔዎች የጦር አመራሮች አሉ። ለምሳሌ ጦር ጄኔራሎች ሆነው ነው ይህ ጥያቄዎች ሊነሱ ይችላል። እሳቸው እዚያ የሚሄዱ የጦር ጄኔራሎች እዛ ጋር ያዩትን ወደ ጠቅላይ ሚኒስትሩ ቢሮ ተመልሰው ለማስረዳት ጊዜ የሚጠይቅ ጉዳይ ሊሆን ይችላል። መሪዎች እንደምታውቀው አርያ መሆን አለባቸው። የመሪነት ድርሻዬን የኔ ከኔ የሚጠበቀው እንደ መሪ ያን ግዴታዬን በመስክ እርምጃ እወጣለሁ ብለው ሲሉ ሌላው ህዝብ ደግሞ በዛ ንጽር ምን መወጣት እንዳለበት ማየት አለበት ማለት ነው። እና በእኔ ግምት ከፍተኛ ንቅናቄ ይፈጥራል። መሪዎች አርያ መሆን አለባቸው፣ ሰርተው ማሳየት አለባቸው የሚል ነው። እንግዲህ በዛ አንጻር ስታየው ጥሩ ነገር ሊሆን ይችላል። ከምንም በላይ ደግሞ ችግሩን ጥልቀትን ለማስረዳት ይጠቅማል። ከዛም ባሻገር ከፍተኛ የሆነ የህዝብ ንቅናቄን ይፈጥራል። በዚህ መልኩ መልካም ሊሆን ይችላል ነው። ውሳኔው የንጉስ ምኒልክን ክተት የሚያስታውስና እያንዳንዱ ኢትዮጵያዊ ለሀገሩ እንዲቆም የሚያነሳሳ ተግባር ነው ብለዋል። ሰፊው የኢትዮጵያ ጉዳዩን በጥልቀት እንዲረዳው የማድረግ አቅም አለው። እያንዳንዱ ሰው ይሄ ጉዳይ የኔም ችግር ነው፣ እሳቸው ወደ ሜዳ ሄደው ወይም ወደ ጦር ግንባር ሄደው መሪ ሲሆኑ እኛ ከዚህ ቁጭ ብለን ምን እንሰራለን ብሎ እያንዳንዱ ሰው ማሰብ አለበት የሚል እንድምታም አለው ማለት ነው። እና ለምሳሌ የነ ሚኒልክና የነ እቴጌ ጣይቱ ንቅናቄ የፈጠረው ሚኒልክ አዋጅ ያውጁ እያንዳንዱ ሰው ቦታ ላይ ከቶ ይቆየ ሲሉ ራሳቸውም በግንባር ሲገኙ እንግዲህ ንጉስ ሆነው እኛ ቁጭ ለምን እናደርጋለን እያለ ህዝብ ነው የጎረፈ ተከትሏቸው ማለት ነው። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። ጠቅላይ ሚኒስትሩ ኢትዮጵያን ግንባር ድረስ ሄደው የመምራት ውሳኔን በተመለከተ ጥቂት የህዝብ አስተያየት ከአዲስ አበባ ሰባስበናል። እንግዲህ አሁን ያለበት አሳሳቢ ደረጃ ላይ ይመስለኛል እና እነሱ አሁን ኦልሞስት ወደ 200 ኪሎ ሜትር ቀርቷቸዋል እና መሪነቱ እዛ ጋር አለመግባባት ጉዳይ አለ ብዬ አስባለሁ። ከጀነራሎቹም ይሁን ከአብይም ማለት ነው። አንድ ጠቅላይ ሚኒስትር ተነስቶ መዝመቱ ያው ለሀገሩ አርያ ነው ብዬ አስባለሁ። በሀገር ደረጃ ያለውን ቀውስ ለመፍታትና የመጨረሻ መፍትሄ ያሉትን ለመስጠት የወሰዱት መፍትሄ እኔ እንደ አንድ ኢትዮጵያዊ ከልብ አከብራለሁ፣ አደንቀዋለሁ ውሳኔው። በተለይም ደግሞ ወጣቱ መላ ኢትዮጵያውያን ሀገር ለማዳን እንደሚደረገው ርብርብና ዘመቻ ላይ ጠቅላይ ሚኒስትሩን ተከትሎ ግንባር ላይ በመገኘት ሀገራዊ ግዴታቸውን ተልዕኳቸውን በአግባቡ ይወጣል የሚል እምነት አለኝ ይመስለኛል። እሳቸውም ለመዝመት ያሰቡት የወቅቱ ሁኔታን በመመልከት ይመስለኛል ጥሩ ለውጥ እንደሚያመጡ ተስፋ አለ። ወጣቱን ለማነሳሳት ትልቅ ሞሽን ይሆናል ብዬ አስባለሁ። ሁለተኛ ደግሞ ጦር ግንባር ላይ ያሉ ወታደሮችን ሞራል ይጨምራል ብዬ አስባለሁ እና ግን ያው ዘግይቷል እንጂ በፊት ቢሆን ወሎ ላይ ቢዘምቱ የተሻለ ለውጥ ያመጣሉ። አሁን እዚህም ቀርቧል፣ ግን የተሻለ ለውጥ እናገኛለን ብዬ አስባለሁ። በመሰረቱ በእኔ አስተያየት ይሄ ውሳኔ የዘገየ ውሳኔ ነው ብዬ አስባለሁ። እንደ መንግስትም ሆነ እንደ ድርጅት ፓርቲያቸው ዘግይቶ ብልጽግና ፓርቲ አቋም ወስዶ ሁሉም ወደ ጦር ግንባር እንዲዘምት ማዘዙ ከፍተኛ አመራሩን መልካም ነው። ያንንም ተቀብለው ራሳቸው ጠቅላይ ሚኒስትሩ ለዘመቻ ተዘጋጅተው ቀድሞ እሳቸው ወደ ግንባር መዝመታቸውን እንደሚዘምቱ ትላንት ገልጸው ዛሬ መዝመታቸውን አሳውቀዋል። ይህም መልካም ጅማሮ ነው። ምክንያቱም እስካሁን በተደረገው ውጊያና በተደረገው መንግስት አስተዳደር ተሆኖ መቆየት በቢሊየን የሚቆጠሩ ሀብት ንብረት በየቦታው እየወደመ ሰብአዊና ቁሳዊ ኪሳራን ማስቆምና ያን አስቆሞ ከጨረሱ በኋላ ደግሞ ወደ ልማት መግባት ይገባኛል። አሁንም የዘገየው ውሳኔ መልካም ነው። አሁንም
በአንድ አቋምና በአንድ አቅጣጫ መላ ሀገሩ ተንቀሳቅሶ ይሄን ጦርነት ለመፈጸም እየተሄደበት ያለው መንግስታዊ ውሳኔና የጠቅላይ ሚኒስትሩ ወደ ግንባር መዝመት በመልካም አይን እናየው። እዛ ሄደው በምን አይነት መንገድ ነው ማኔጅ የሚያደርጉት በምን አይነት መንገድ ነው ሊድ የሚያደርጉት ሁለተኛ እዚህ ያለው ማንዴት ማን ነው ኮንትሮል የሚያደርገው ሪዛልትስ ምንድነው ለኔ አሁን ሞስ እርግጠኛ አይደለም ማለት ምን ለማምጣትስ ነው እስካሁን ድረስ ቻሌንጅ የነበሩ ነገሮችን አሁን ሳቸው በመሄዳቸው የሚመጣ ነገር አለ ወይ አይ ዶንት ኖ ግን የሚመስለኝ ፐብሊክ ሞቲቭን ለመፍጠር ይመስለኛል ማህበረሰቡን አነቃቅቶ ሞር ወደ ትግሉ እንዲቀላቀል ሊሆን ይችላል ግን ለዛኛውም ሳይድ ደግሞ ለተዋጊው ሳይድ አንድ የፕሮፓጋንዳ አድቫንቴጅ ይሆናል በያስባለሁ ምክንያቱም እንዲ ማድረጋቸው በራሱ የመጨረሻውን ኃይል አሟጣን እየተጠቀመን የሚያስመስል ፕሮፓጋንዳ ይሆናል ለዛኛውና ትንሽ ዲስከሬጅ ያደርጋል ለኔ ሁኔታው ባይሆን መርጥ ነበር ሌላ ኦፕሽኖችን ቢወሰዱ መርጥ ነበር ኢፌክቲቭም ሊሆን ይችላል ግን ባይሆን መርጥ ነበር መንግስት ያ ሄዶ በቦታው ተገኝቶ መሪ ሄዶ በመሳተፉ ጥሩ ነው ያው የመሪውን አይት በማየት ተነሳሽነት ይኖራል በያስባለሁ ይሄ ማለት ንግግር መሰማቱ በጣም እጅግ ደስ ይላል አንደኛ የሀገርና የመውደድ ስሜትን መግለጽ ያሰለሆነ እጅግ በጣም ደስ ይላል አይም ያው የሚደገፍ ነገር ማለትም ከአንድ ሀገር መሪ የሚጠበቅ ስለሆነ ትግል በውጪም በውስጥም ይቻላል ማለትም ቤተ መንግስት መዋጋት ይቻላል ግን በይበልጥ ደግሞ ለተለያየ ድጋፍ ሰራዊቱንም ደግሞ ድጋፍ ሞራል ለመስጠት የሚያበረታታ ስለሆነ ይመርጣል ይደገፋል ሀገር ክራይሲስ ውስጥ ነው ያለችው ምናካሄደው ጦርነት ደግሞ አንድ አሸባሪ ቡድን ጋር የሚካሄድ ጦርነት አይደለም በተለይ አጠቃላይ የምዕራቡ ዓለም በተለይ ደግሞ ቶች ያላቸው ምዕራቡ ዓለም አፍሪካን ቀንደስ ለመቀራመጥ ሲሉ ኢትዮጵያን ለማንበርከክ የሚያደርጉት ጉዞ ነው ስለዚህ የተቀናጀ ጦርነት እንደሆነ መጠን የተቀናጀ ርብርብና የተቀናጀ ምላሽ ይፈልጋል ስለዚህ ይህን ምላሽ ለማጠናከር እያንዳንዱ ኢትዮጵያዊ ወጣት አውደ ግንባር ላይ ተገኝቶ ድል ለማድረግ እንዲያስችል ጠቅላይ ሚኒስትሩ በግንባር በመገኘት ከመሩና ከተባበሩ ተአምር ሊሰራ የሚችል ወጣት ተአምር ሊሰራ የሚችል ወታደር ተአምር ሊሰራ የሚችል ደጀን የሆነ መገንባትና ማፍራት ስለሚቻል ጠቅላይ ሚኒስትሩ ይህን ውሳኔ መወሰናቸው ሀገር ለማዳን ስለወሰኑ በዚህ የሚደነቅና እንደው የዘገየ ውሳኔ ነው ብዬ ነው የማምነው